ከወርቅ ሜዳሊያው በላይ የብዙዎችን ስሜት የነካው ድንቅ ኢትዮጵያዊነትን ያሳየ አጋጣሚ አልማዝ በ3000 ሜትር መሰናክል ፍጻሜ አሸንፋ ወርቅ ካበሰረችን በኋላ በቃለ መጠይቅ ወቅት የተከሰተው ድንቅ አጋጣሚ ሁላችንንም አስደምሟል። እድል አጋጣሚ ነው ማገኘው። እግዚአብሔር ተመስገን። ቋንቋሽ ደስ ባለሽ አበቃ ተናገሪ በፈለግሽ። አልማዝ አማርኛ የመጀመሪያ ቋንቋ ባለመሆኑ ውድድሩን እንዴት አገኘሽው ተብላ ስትጠየቅ እየተጨነቀች የውስጧን ባይገልጽም አጭር መልስ ሰጠች። ይሄኔ የኢትዮ ራነርስ ጋዜጠኛ አልቻለም። በማሸነፏ የደስታ ቃና ባለው ድምጽ በቋንቋሽ ደስ ባለሽ አሁን በቃ ተናገሪ በፈለግሽው በማለት እንድትናገር ነፃነቱን ሰጣት። ይሄኔ አልማዝ ከሩጫው ባሻገር የውስጧን ተነፈሰች። ይህ ተግባር የተለያየ ቋንቋ ብናወራም ባህላችንና ማንነታችን ቢለያይም መጨረሻችንና መጠለያችን እንዲሁም የምንደክመው ለአንድ ዓላማ ለኢትዮጵያዊነት እንደሆነ በጉልህ ያሳየ ድንቅ አጋጣሚ ሆኖ ታይቷል። አልማዝ ላስመዘገበችው የወርቅ ድል እንዲሁም ለጋዜጠኛው የላቀ ምስጋናና አድናቆት ይገባቸዋል። እናንተስ ስለዚሁ ልብ የሚነካ አጋጣሚ ምን ትላላችሁ? ሐሳባችሁን አጋሩኝ። ሙሉውን ቪዲዮ ለመመልከት ካፕሽን ላይ ፒን አድርጌላችኋለሁ። መልካም ጊዜ።